ብያለሁ ይህንን ቤቴን አልኖርኩ ይሆናልንስ በሕይወቴ እሱ እኮ አይስትም ሲያመጣብን ጣጣ ቶራ ታማኝም አልሆነ አንገት ደፍቶ መኖር መቼም አይሆነን እንሞክር ቀኑ ይቀይረን ጊዜ ባለመብቱ ያደርስ ተራውን እነ ማንዴላ ተከሳውን እየተጋተቷት ነው እና እኔ ምን አገባኝ? ህይወት እህታችንን መቼም ማትረሳትም አይደል? በጎረምሶች ምክንያት ነው ራሷን ያጠፋችው። ለበጎ ብያለሁ ይህንን ቤቴን አልኖርኩ ይሆናልንስ በሕይወቴ እሱ እኮ አይስትም ሲያመጣብን ጣጣ አትርፎኝ ይሆናል በነፍሴ ለመጣ ቢገባ ቢጠልቅም እጄ ላይ ካቴና ሩጫ ተስፋዬ መቻ በቃና ብታቆራን ዋጥር ተገብቤ ሩቅ ነው ማልመው ውጭ ነው ሀሳብና ልቤ ኬንዞ ፊጋው ምን ፊጋው ከነ ማንዴላ ጋር ሊጣላ ነው። የት ነው ፊጋው ያለው? መስጊዱ አካባቢ። ኬንዚዮና ፊጋው እየመጡ ስለዚህ የተረገሙ እንዴት አንድ ሊሆኑ ይችላሉ? ማንዴ አሁን ምን እናድርግ? ልቀቋት። ከፊጋው ጋር ሳይሆን መጣላት ያለብን እና ከማን ጋር? መጀመሪያ ትልቅ ሴራ መስራት አለብን። አልገባኝም። ማንዴ ምን እያልክ ነው? ጆሮ አይሰማም? እነዛ ሁለት ውሾች አንድ አንበሳ ሆነዋል። እና አሁን ምን እናድርግ?